ሰላም እስኪ ዛሬ አንድ ስቶሪ ነው ይዤላችሁ የመጣውና ትንሽ ፈገግ ያሰኛል። ትስቃላችሁ ብዬ አስባለሁ። ያው ግን እኔን አዝናንቶኛልና ገጠመኝ ነው። በደንብ ተከታተሉኝ። ምንድነው የሆነው? ሐኪም ስትሆኑ ኤቭሪቲንግ ትጠየቃላችሁ፣ ብዙ ነገር ማለት ነው። ማለት ኮንሰልት ትደረጋላችሁ። እ በቃ የማትጠየቁት የበሽታ አይነት የለም። ከቤተሰብ ወይ ደግሞ ከሌላም ከማንኛውም ሰው ማለት ነው። እና ብዙ ነገር ተጠይቄ አውቃለሁ። ብዙ ነገር ኮንሳልት ተደርጌ አውቃለሁ። ግን እኔ አንድ የገጠመኝን ልንገራችሁ። ምንድነው የሆነው? አንድ አባት ናቸውና ያውቁኛል፣ ሐኪም መሆኔን በደንብ ተረድተዋል። እና አንድ ቀን እየሄድኩኝ ያለ አስቆሙኝ። ከዛ ዶክተርዬ እንደው አንድ የማማክርህ ነገር ነበረ፣ እባክህን ተባበረኝ ምናምን አሉ። እሺ ምንድነው? ልተባበሮት ምን ችግር አለ አባቴ? ይሄ እኮ ምንም የማያስከፍል ነገር ስለሆነ ምንም ችግር የለም ምናምን አልኳቸውና እ እንዲጠይቁኝ ነገርኳቸው ማለት ነው። ከዛ ግን የጠየቁኝ ጥያቄ በጣም ነው የገረመኝ። ልጄ ባሪያዬን አሞታልና እባክህን አክምልኝ አሉኝ። ሶ እኔ የ ሜዲካል ፕሮፌሽናል ወይ ደግሞ ሐኪም ነኝ። ግን ቬተርናሪ ሜዲሲን አይደለሁም። ማድረግ ያለብኝ ነገር ምንድነው ብዬ አሰብኩኝ። አይ ቲንክ መጀመሪያ እናንተ ብትሆኑ ምን እንደምታደርጉ ማወቅ እፈልግ ነበር። ግን እኔ ያደረኩትን ልንገራችሁ። እኒህ አባት በጣም ተጨንቀዋል፣ በጣም አስበዋል እና የጠየቁትን ጥያቄ ችላ ማለት አልችልም። ምክንያቱም በሬያቸው ነው። በአቅራቢያ የሚያሳክሙበት ነገር የላቸውም። ምንም ነገር ማድረግ አልቻሉም እና ምንድነው ያደረኩት? ሲምፕተሙን ወይም ደግሞ በሬው የሚያሳየውን ምልክት ምናምን ጠየኳቸው ማለት ነው። ከዛ በሬው የሚያሳየው ምልክትን ሲነግሩኝ ቀጥታ በቃ ያው በሜዲካል እንትን ወይ ደግሞ በቬተርናሪ ሜዲሲን ያሉት መጽሐፍትን ማገላበጥ ጀመርኩኝና ሳይኖቹን ምናምን ሰርች አድርጌ መድኃኒቶቹን ምናምን አገኘው ማለት ነው። እና ለነዛ አባት ያን መድኃኒት ሰጠኋቸው። አባ ያው እንግዲህ የሚጠቀሙት ይሄን መድኃኒት ነው የሚሆነው። ከዛ በኋላ ግን እኔ አስበው ለውጡን ይነግሩኛል ምናምን ብዬ ነገርኳቸው። ከዛ በሆነ ቀን ሌላ ቀን መጡና እኔ ረስቼዋለሁ እንደዛ ማለቴንም ያው ብዙ ጊዜ ሰዎችን ስታገኙ አንደኛው ችግሩ የመርሳት ነገር ነው እና ረስቻለሁ። ከዛ የሆነ ቀን አገኙኝና ዶክተር ምናምን እንዴት ነህ ምናምን አሉኝ። እሺ አባቴ ምናምን አልኳቸው። ባለፈው ያከምክልኝ በሬ ታስታውሳለህ አሉኝ። አስታውሳለሁ ምን ሆነ ምናምን አልኳቸው። እንዲህ አሁን ድኖ እያረስኩበት ነው፣ በደንብ ተሽሎታልና እግዜር ይስጥህ አመሰግናለሁ አሉኝ። እና በህይወቴ ያው በሬ ያከምኩበትን ቀን በጣም አስታውሳለሁ። ፈገግም አሰኝቶኛል። እና ምን ትሉኛላችሁ? የሰራሁት ነገር ትክክል ነው ወይስ አይደለም የሚለውን እስኪ እንደው አስተያየት ስጡኝ። አመሰግናለሁ።